የማላቦ አምላክ ነኝ ባይ ንጉስ ስለ ፍራንሲስኮ ማሲያስ ንጉዌማ 5 ያልተሰሙ እውነታዎች። ከ1968 እስከ 1979 ባለው በኢኳቶሪያል ጊኒ አምባገነን አገዛዝ ብቻ አላሰቃያትም። አንድ ሰው የራሱን ውድቀት በራሱ ለማፋጠን ቤተ ሙከራው ጭምር አደረገው። ፍራንሲስኮ ማሲያስ ንጉዌማ ስሙ በአፍሪካ ጭቆናና አረመኔነት ጋር አቻ ፍቺ ተሰጠው። የፈጸመውን ግፍ፣ ግድያ፣ ሽብር መመልከት ብቻ ከቃላትም በላይ ገላጭ ነው። እውነተኛው በሽታ በአንድ ሰው ከልክ ያለፈ ነገርን ሁሉ ተጠራጣሪነት፣ ራሱን አግዝፎ በማየት የተሞላ ርዕዮተ ዓለምና መንፈሳዊ ክፍተት ነበር። የአገዛዙን ጥልቀት ለመረዳት ካለቀው ህዝብ ቆጠራ አልፈን አብዮቱን ያፈነዳውን መሰረታዊ እምነቶችና ተምሳሌታዊ ድርጊቶች መመርመር አለብን። እነዚህ በዘፈቀደ የግዴለሽ ድርጊቶች አይደሉም፣ ነገር ግን አንድ ወጥ የሆነ ከተበላሸ የስልጣኔን ማዳከም ፕሮግራም አካላት ናቸው። የማሲያስ አገዛዝ 5 ምስጢራዊ ምሰሶዎችን እንመረምራለን። ከኢኮኖሚያዊ ቀመር ወይም ከፖለቲካ ርዕዮተ ዓለም የተወለዱ ሳይሆን ከጥልቅ ግለሰባዊ አጉል እምነት፣ ለተቀናቃኞቹ የነበረውን ጥልቅ የሚያሸብር ሀሳብና ከፖለቲካ የዘለለ የስልጣን አይነት ፍለጋ እንጂ። አንደኛ፣ በእውቀት ላይ ያለው ጦርነት የመማሪያ ጠረጴዛን ባዶ ያደረገው አስተምህሮ። ማሲያስ ንጉዌማ የተማሩትን ብቻ አላሳደደም። መሀይምነትን የመንግስት ፖሊሲ በማድረግ የተማረ አስተሳሰብን ለማጥፋት ስልታዊ ዘመቻ ከፍቷል። የመምህራን ግድያ በደንብ ተመዝግቧል። ይህ ግን የፖለቲካ መደብን ማጥፋት ብቻ አልነበረም፣ ለፍልስፍና ጦርነት የተቀመጠ የማዕዘን ድንጋይ ነበር። እንደ አውሮፓውያን ዘመን አቆጣጠር በ1975 ሁሉንም ቤተ መጻሕፍት ዘግቶ ከአንደኛ ደረጃ በላይ ያሉ ትምህርት ቤቶችንም ዘግቷል። ከማሲያስ ንጉዌማ በቀር አምላክ የለም፣ ትምህርትም ጠላታችን ነው በማለት ታዋቂውን ንግግር ተናግሯል። ይህ የነገረ መለኮት ስብሰባ ፖሊሲ ነበር። ባዶ ትምህርት ቤት የበጀት አደጋ አልነበረም፣ ከመናፍቅነት የጸዳ የተቀደሰ ቦታ እንጂ። የተቀሩት ጥቂት ትምህርት ቤቶች መፈክሮቹን ብቻ ያስተምሩ ነበር። በዚህ ክፍተት ውስጥ ምክንያታዊነት ሞተ። አጉል እምነት፣ በይበልጥም ደግሞ የእሱ የሆነው እምነቱ ብቸኛው ተግባራዊ መመዘኛ ሆነ። የተከታዮችን ሀገር እየፈጠረ አልነበረም፣ ምስሉ ብቻ የሚሳልበትን ባዶ ሰሌዳዎች የሆኑ ህዝቦችን እየሰራ ነበር። ሁለተኛ፣ ቀዳሚ ኢኮኖሚ የካካዋ ደረጃ ምደባ። ማሲያስ የዘመናዊነትን መንግስት መርህ በሚጻረር እርምጃ ብሔራዊ ኢኮኖሚውን ወደ ቅድመ ገንዘብ ስርዓት ለመቀየር ሞክሯል። የግሉ የሆነ የካካዋ ምርት እንደ ማዕከላዊ ባንክ አድርጎ የአገሪቱ ገንዘቦች መታገድና የግል መጋዘኖቹን ማዕከል ባደረገ የመገበያያ ስርዓት መካተቱ ብዙ ጊዜ ኢኮኖሚ መሀይምነት ነው ተብሏል። ነገር ግን ነገሩ ከሚታስበው የበለጠ ጥልቅ ነበር። ዘመናዊነትን ማስወገድ ነበር። ገንዘብን በማጥፋት ለዘመናዊ ኢኮኖሚ መሰረት የሆነውን ረቂቅ ግላዊ የሆነ እምነትን ሰርዟል። እሱ በቀጥታ በሚቆጣጠረው በሚዳሰስ በሚጨበጥ ሸቀጥ ተክቶታል። የካካዋ ፍሬ ሰብል ብቻ አልነበረም፣ የታማኝነት መገለጫዎችም ነበሩ። ቀለብ ለማግኘት ለእሱ በግል ይግባኝ ማለት ነበረበት። ይህ በዜጎችና በመንግስት መካከል ያለውን ውስብስብ ግንኙነት ወደ ቀደመው ቀጥተኛ የባለ ጉዳይና የጎሳ መሪዎች ግንኙነት መለሰው። ኢኮኖሚውም ዝም ብሎ አልወደቀም። አንድን ጥገኝነት ላይ የተመሰረተ የኃይል መዋቅር ለማጠናከር ሆን ብሎ ተመስርቷል። በመጋዘኖቹ ውስጥ የበሰበሰው የካካዋ ሽታ የ20ኛው ክፍለ ዘመን ግዛት በፈቃዱ ወደ ጨካኝና ግላዊ ፊውዳሊዝም የተመለሰው ሽታ ነበር። ሶስተኛ፣ የቅዱሱን ጊዜ ጠለፋ። ማሲያስ ገናን ብቻ አልከለከለም፣ የቅኝ ግዛትንና የክርስትናን ዳና ከናካቴው አስወግዷል። የሀገሪቱን የቀን መቁጠሪያ በራሱ ምስል እንደገና ለማደስ በመፈለግ እንደ አውሮፓውያን ዘመን አቆጣጠር በ1974 የገና በዓልን ማስቀረት ጸረ ክርስቲያናዊ ድርጊቶች አልነበረም፣ ሳይንሳዊ እምነትን ያማከለ ጥያቄ ነበር። ገናን በምዕራቡ ወይም በግሪጎሪያን የቀን መቁጠሪያ ውስጥ ቋሚ ነጥብን ይወክላል። የጋራ ዓለም አቀፋዊ አካሄድ በራሱ በልደቱ ክብረ በዓላት በመተካት ብሔራዊ ቀን አቆጣጠር ራቸውን ከራሱ ውልደት ጋር እንደገና አቅጣጫ ለማስያዝ ሞክሯል። ለህዝቦቹ ሁሉ ነገር መሰረት ሆነ። ህዝባዊ በዓላት ለታምረኛው ማሲያስ በማለት የግዳጅ መዝሙር መዘመርን የሚያካትቱ አምልኮ መሰል በዓላት አስገዳጅ ነበሩ። ይህ የክርስቶስ ልደት በራሱ በዓለ ሲመት ዓመታዊ ዳግም ማረጋገጫ በመተካት በጊዜው የመንግስት አምልኮ ፈጥሮ ነበር። እሱ የመንፈስና የአካልን ቁጥጥር ብቻ ሳይሆን ጊዜን ራሱ በኃይሉ ለመጠምዘዝ መፈለጉን ያሳያል። የሀገሪቱን ትውስታና የወደፊት ህይወት በህይወት ዑደቱ ላይ ብቻ የሚወሰን ለማድረግ ፈለገ። አራተኛ፣ ከባዕድ አማልክቶች የነበረው ጥልቅ ቁርኝት። ከስግብግብነት ባሻገር የማሲያስ ዝነኛ የባንክ ኖቶች ተከቦ የመተኛት ልማድ
ገንዘብ ኢኮኖሚ መሳሪያ ሳይሆን አስማታዊ ጥቅም ነበረው በማለት ያደረገው የነበረውን የአምልኮ ስርዓት ያሳያል። በገንዘብ ጥቅል ተከቦ አልጋ ላይ ተኝቷል የሚባለው ዘገባ በተለምዶ እውነት የማይመስል ግን በትክክል የስግብግብነቱ ማሳያ ሆኖ ተጠቅሷል። ጠለቅ ያለ የሰው ልጅ ውስጥ ጥናት ግን ሌላ ነገር ይጠቁመናል። ፍጹም ኃይል ባለው በገንዘብ መንፈስ ማመን። በብዙ ባህላዊ እምነት ስርዓቶች የከበረ ዋጋ ያላቸው ነገሮች መጥፎ ነገሮችን የመከላከያ ኃይል ወይም አሴ የሚባል ኃይል ሲይዙ ይታያሉ። በቀጥተኛ አባባል ራሱን በገንዘብ በመክበብ የሀብት ረቂቅ ኃይልን እንደ ምታታዊ ጋሻ በመጠቀም የተጠናከረ ጥበቃ የሚያስገኝ ስነ ስርዓት እያከናወነ ሊሆን ይችላል። ይህ አሉኝ ከሚላቸው አስማታዊ ኃይሎች ማለትም በቴሌፓቲ ወይም በአእምሮ ብቻ በመጠቀም አካላዊ ንክኪ ሳይኖር የመግደል ችሎታ በአንድ ጊዜ በብዙ ቦታዎች ላይ መገለጥ ችሎታው ጋር አብሮ ይሄዳል። የባንክ ኖቶቹ ሁሉን አድራጊነቱን ለሚያስቡት ተጨባጭ ማሳያ ነበሩ። በጥንታዊው ጠንቋይና በዘመናዊው ክሌፕቶክራሲ ወይም ህዝቡን ረግጦ በሚገዛ ገዢ መካከል ያለውን ክፍተት የሚያገናኝ ሲሆን ይህም ሙስና በራሱ አእምሮ ውስጥ ከተፈጥሮ በላይ በሆነ እምነት ቅዱስ መሆኑን ያሳያል። አምስተኛ የግርግሩ መልክ፣ የተቃርኖ አስተምህሮት። የአገዛዙ እንግዳና መስቀልቅል ተፈጥሮ ከአቅም ማነስ የመነጨ አልነበረም። ተገማችነት እንዳይኖረውና አጠቃላይ የስነ ልቦና የበላይነትን ለማረጋገጥ ታስቦ የተሰራ የአስተዳደር መሳሪያ ነበር። አገዛዙን እንግዳና መስቀልቅል ሲሉ ይገልጹታል። ይህ በአጋጣሚ ሳይሆን በዘዴ ነበር። ህጎች የዘፈቀደ ሲሆኑ የዛሬ ሙገሳው ነገ ወደ ግድያ መቀየር፣ የኢኮኖሚ ፖሊሲ በግል ፍላጎትና በዘፈቀደ ሲቀያየር በዘላቂ ሽብር ሽባ የሆነ ማህበረሰብን ይፈጥራል። ተገማችነት የሰዎችን የደህንነት መሰረት ነው። ማስያዝ ስልታዊ በሆነ መንገድ ምንም አይነት አመክንያዊ ህብረት፣ ምንም አይነት ምክንያታዊ እቅድ በማጥፋት እርሱ ፈቃዱ ውጭ ሊኖር እንደማይችሉ አረጋግጧል። ህዝቡ እሱን ብቻ የሚፈራ አልነበረም። በመሰረታዊነት ወጥነት የሌለውን እውነት አፈሩ። ይህ ብቸኛ የስርዓት ምንጭ የሚመሰለው የአምባገነን ያልተጠበቁ አባባሎች ላይ ተስፋ የቆረጠ ጥገኝነትን አዳበረ። ትርምስ ዋናው ነጥብ ነበር። ጨካኙ አባታቸው በምትሽከረከረው ዓለም ውስጥ ብቸኛው ቋሚ ነገር በመሆን ወደ ረዳት አልባ ጨቅላነት አንድን ሀገር አወረደው። ፍራንሲስኮ ማሲያስ ንጉዌማ ግዛት አልገነባም፣ ጸረ ሀገር ገነባ። እነዚህ አምስቱ ምክንያቶች እያንዳንዳቸው የተቃውሞ ተግባር ነበሩ። ትምህርትን መቃወም፣ የገንዘብ ኢኮኖሚን መቃወም፣ የቀን መቁጠሪያን መቃወም፣ በኃይልና በአስማት መካከል ያለውን ዓለማዊ መለያየትና በመጨረሻም አመክንዮ ራሱን ውድቅ ያደርጋል። የእሱ አገዛዝ በዓለም ስርዓት ውስጥ ጥቁር ጉድጓድ ነበር። የተለመደ የፖለቲካ ህግጋት የፈራረሰበት ነጠላነት፣ በሶሻሊዝም ወይም በብሔርተኝነት ላይ ያልተሳካ ሙከራ ሳይሆን በጣም የቆየና ጨለማ በሆነ መንገድ የተሳካ ሙከራ ነበር። የነጠላ አምባገነን ስርዓት መገንባቱ ሙሉ በሙሉ ያለፈው ወደፊቱን አእምሮንና የሀገርን ነፍስ ለመብላት ይጥር ነበር። እንግዳነትን የተላበሰ የጥልቅ ባዶነት ገጽታ ነው። የእሱ ታሪክ የዘመናዊ መንግስት ተቋማት ከቅኝ ግዛት በኋላ ቀድሞውንም ደካማ የነበሩትና አንድን ሰው በቀውስ የተሞላ የግል ድራማ መድረክ በመሆን ሲዘጋጁ ምን እንደሚፈጠር የሚያሳይ የመጨረሻ ማስጠንቀቂያ ነው። ምን ሌሎች አስገራሚ ነገሮችን መመርመር አለብን? ሀሳቡን ከዚህ በታች ያካፍሉ። ተጨማሪ የተደበቁ ታሪኮችን ማድመጥ ከፈለጉ ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ይህ ከታሪክ ጀርባ ያሉ ታሪኮችን የሚገልጥ ማረፊያ ቲዩብ ነው።